ሰላም ወደ ቻናላችን ቤተሰቦች እንደምን ቆይታችኋል? እንደምን አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ባለፈው እንግዲህ የግዕዝ ትምህርት እንማራለን ብያችሁ ነበረ፣ ግን ጠፋሁባችሁ። በጣም ይቅርታ አድርጉልኝ። ዛሬም እንግዲህ ባለፈው ቦታ ነው ያለሁት። ድጋሚ ቪዲዮ ሰራላችኋለሁ። ይሄንን ክረምት የግዕዝን ትምህርት በመማር አሳልፉ፣ ሁለቱም ወር ማለት ነው። ከመቼ ጀምሮ? ሰኔ 30 ጀምራችሁ እስከ መስከረም ድረስ የሚጠናቀቅ የግዕዝ ትምህርት ስልጠና አዘጋጅተናል ማለት ነው። ሁላችሁም መመዝገብ ትችላላችሁ። ለመመዝገብ የት ነው የምትመጡት? ቴሌግራም ላይ ስክሪኑ ላይ በማስቀመጥላችሁ ስልክ እየገባችሁ መመዝገብ ትችላላችሁ። ለሁለት ወር በሁለት ወር ውስጥ መሰረታዊ የሚባሉ የግዕዝ ቋንቋ ትምህርቶችን ትማራላችሁ ማለት ነው። ራሳችሁን ማስተዋወቅ፣ አቅጣጫ መጠየቅ፣ የግዕዝ ፊደላትን፣ የግዕዝ ቁጥራትን ማወቅ ትችላላችሁ እና በቴሌግራም ማናገር ትችላላችሁ። የሁለት ወሩ ክፍያ 250 ብር ነው። ገብታችሁ ሁላችሁም ተመዝገቡ፣ ተማሩ። ትምህርቱ ያለው በኦንላይን ብቻ ነው። በቴሌግራም ማናገር የምትፈልጉ በዚህ ስልክ ቁጥር ማናገር ትችላላችሁ። አመሰግናለሁ።